መቄዶንያ የአረጋውያንና የአእምሮ ህሙማንን ግቢ ለመጎብኘት ሲመጡ በዚህ ማዕከል ውስጥ እጅግ ብዙ አስደናቂ ታሪኮችና ታሪከኞችን ያገኛሉ። የጥቂቱን መርጠን በምስል ልናሳያችሁ አሰብን። ስሙ ወልዴ ይባላል። ለብዙ ዓመታት ቴዎድሮስ አደባባይ አካባቢ ጎዳና ላይ እየበላ እየተኛ እየተጸዳዳ የሚኖር የአእምሮ ህመምተኛ ነበር። የመቄዶንያ ድርጅት በጎ ፈቃደኞች ወልዴን ከወደቀበት ሰፈር አንስተው ወደ ማዕከሉ ከወሰዱት በኋላ በተደረገለት ልዩ እንክብካቤ ምክንያት በአሁኑ ሰዓት ይህንን በመሰለ መልኩ ድኖ በግቢው ውስጥ አግኝተነዋል። ወልዴ በድርጅቱ ውስጥ የተለያየ ጉልበት ሥራዎችንና አገልግሎቶችን በመስጠት ላይ ይገኛል። ደብረ ዘይት ከተማ ውስጥ ጎዳና ላይ ወድቆ የተገኘው መሐሙድ ነው። የአካባቢው ሰዎች ለመሐሙድ ትንሽ መጠለያ በጅተውለት ምግብ ይሰጡት የነበረ ቢሆንም አንደበቱ ግን መናገር ስለማይችል ዋና ህመሙና ችግሩ ሳይታወቅለት ለብዙ ወራት በተኛበት ሲማቅቅ ቆይቷል። ወደ ማዕከሉ ተወስዶ በተደረገለት ምርመራም ከሌሎች በሽታዎች በተጨማሪም የቲቪ በሽታም ተጠቂ እንደነበር ለማወቅ ተችሏል። ከረጅም ጊዜ የሕክምና በኋላ መሐሙድ በአሁኑ ጊዜ ሙሉ ጤንነትን አግኝተዋል። በቅርቡም ሰውነቱ እንደ ልቡ መንቀሳቀስና በእግሮቹም መራመድ ችሏል። በአንደበቱ አሁን በትንሹ መናገር መቻሉና እንዲሁም ከክፉ ስቃይ እንደተላቀቀና እንዳረፈ ገጽታውና ሁኔታው ይመሰክራል። አቶ በቀለ ከአዋሳ ከተማ የመጡ ሰውነታቸውን መቆጣጠርና በራሳቸው መጸዳዳት የማይችሉ የአእምሮ ህመምተኛ ነበሩ። ጥሩ ጀግና ነበርኩ። የ33 ዓመት ለስላሴ ወታደር ነው። አዝማድ የለኝም፣ ብቸኛ ድሃ ነኝ። ዘመድ የለኝም። ዘመዶችን ጣሊያን ጨርሰዋል። ምንም የቸግሮት ነገር አለ? ምንም ይቸግረኛል፣ ራብ ጥማቱ። የመቄዶንያ ሰራተኞች በደረሳቸው ጥቆማ መሰረት ከወደቁበት ጎዳና ላይ አንስተዋቸው ወደ ማዕከሉ ካመጧቸው በኋላ ጤንነታቸው ተመልሶ በግቢው ውስጥ ሲንቀሳቀሱ ይውላሉ። ሌተናል ኮሎኔል ካሳሁን ትርፌ ይባላሉ። ኮሎኔል ካሳሁን ለረጅም ዓመታት ሀገራቸውን በውትድርና ያገለገሉ፣ ቀጥሎም ለ11 ዓመታት በተለያዩ የግል ጋዜጦች ላይ የሰሩና ከ20 በላይ መጽሐፍቶችን እንደተረጎሙ የሚናገሩ የሀገር ባለውለታ ናቸው። የመቄዶንያ ሰራተኞች በደረሳቸው ጥቆማ መሰረት ከወደቁበት ጎዳና ላይ አንስተዋቸው ወደ ማዕከሉ ካመጧቸው በኋላ በማዕከሉ ቢሮ ውስጥ ደረሰኝ ሲቆርጡና ሲያገለግሉ አግኝተናቸዋል። እኚህ እማማ እምዬ የተባሉት አዛውንት ደግሞ ጎፋ ካምፕ አካባቢ ለረጅም ዓመታት በጎዳና ላይ ይኖሩ ናቸው። በጎዳና ላይ ሲኖሩም በአካባቢው ነዋሪዎች ላይ ድንጋይ በመወርወርና በመሳሰሉት ተግባራት የቦታውን ሰላም ያወኩ እንደነበሩ ይነገራሉ። እማማ እምዬ ወደ መቄዶንያ ግቢ ከመጡ በኋላ ግን በተደረገላቸው እንክብካቤና ሕክምና ምክንያት ድነው ጥጥ ሲፈትሉና የተለያዩ ተግባራትን ሲያከናውኑ ይውላሉ።
ከመቄዶንያ ግቢ ወደ ውስጥ ወዳሉት የህሙማን መንከባከቢያ ክፍሎች ስንዘልቅ በጥግ በኩል ያለችው ክፍል ውስጥ የተኛው ጌዲዮን የተባለው ወጣት ትኩረታችንን ሳበው። ጌዲዮን ባጋጠመው ድንገተኛ ህመም ወይም ስትሮክ ምክንያት ከአንገት በታች ፓራላይዝ ሆኖ ሰውነቱን ማዘዝና በአንደበቱ መናገር አይችልም። እናትና አባቱ ከሱ ጉዳት በፊት ስለሞቱ አክስቱ የተንከባከበችው ጎላ ሚካኤል በሚገኘው ጠባብ ቤት ውስጥ ለብዙ ዓመታት የአልጋ ቁራኛ ሆነው ቆይተዋል። በኋላ ግን እርሷም ችግረኛ የሆነችው አክስቱ እንክብካቤውን ከዚያ በላይ መቀጠል ስላልቻለች የመቄዶንያ ሰራተኞች ጌዲዮንን ወደ ማዕከሉ ለመውሰድ ሲወስኑ መናገር የማይችለው ጌዲዮን ደስታውን የገለጸው በብዙ እንባ ነበር። በአሁኑ ጊዜም ጌዲዮን በመቄዶንያ ግቢ ውስጥ በየዕለቱ ልዩ ልዩ እንክብካቤና ሕክምና እየተሰጠው በደስታ ይኖራል። አዲሱ ዓለሙ በልደታ አካባቢ በሱቅ ንግድ ሥራ ላይ ተሰማርቶ ይኖር የነበረ በደረሰበት የአእምሮ ህመም በቄራ አካባቢ ከአንድ ዓመት በላይ ጎዳና ላይ ኖሯል። ወደ መቄዶንያ መጥቶ በተደረገለት ሕክምና ከነበረበት የአእምሮ ህመም በከፍተኛ ለውጥ መሻሻሉና በአሁኑ ጊዜ መቄዶንያ ውስጥ በተለያዩ ሥራዎች ተሰማርቶ ድርጅቱን በማገልገል ላይ ይገኛል። ማህሌት ታምሩ ኑሮዋን ለማሸነፍ ወደ አረብ ሀገር ተሰዳ ሥራ ሰርታ ወደ ሀገሯ ከመጣች በኋላ በደረሰባት ጭንቀት ለአእምሮ ህመም ተዳረገች። በጎዳና ላይም ውሃ ልማት አካባቢ ድልድይ ስር እየተኛች ከ6 ወር በላይ በችግርና በስቃይ እዛው አካባቢ በሚኖሩ ሰዎች ድጋፍና እገዛ ትኖር ነበር። የመቄዶንያ ሰራተኞች ከጎዳና አንስተዋት ወደ ማዕከሉ ካስገቧት በኋላ በተደረገላት ሕክምና ከበፊቱ ጭንቀቷ ተላቃ በመቄዶንያ ውስጥ በተለያዩ ሥራዎች እያገለገለች ትገኛለች። ሌላው ባለ ታሪካችን ደግሞ ታረቀኝ ገለቱ ይባላሉ። በዕድሜያቸው መግፋት ምክንያት አቅም እያነሳቸው በመምጣቱ እንደ በፊቱ ሥራ ሩጠው መስራት አልቻሉም። በዚህም ምክንያት ወደ ጎዳና ሕይወት መውጣት ችለዋል። በሱቁ ውስጥ ብሰራ ይሄ ኮፍያ በእጅ ተሰራ እንደሱ አበላ ያገቡዳ ተሰጥታ ሰጣቸዋለ። ሌላው ሱከር እና ቅጠል ሻይ ያስለፈሩ ሰው አዳርሳለሁ። በሲኒማ ራስ አካባቢ የሚኖሩ ሰዎች በሰሩላቸው አነስተኛ ቤት ውስጥ ይኖሩ ነበር። የመቄዶንያ ሰራተኞች ወደ ማዕከሉ ከመምጣታቸው በኋላ በተደረገላቸው እንክብካቤ በአሁኑ ጊዜ በደስታ በመኖር ላይ ይገኛሉ። ያለ አላህ አመሰግናለሁ። ገላኔ ህርጳ በተለያዩ የግል ቤቶች በሰራተኝነት እየሰራች ትምህርቷንም ጎን ለጎን እየተማረች ሕይወቷን በሰላምና በደስታ ትኖር ነበር። በደረሰባት የአእምሮ ህመም ለተለያዩ ችግሮች ተጋልጣ በፍርሃትና በስጋት ተሸማቃ ትኖር እያለ የመቄዶንያ ሰራተኞች ከጎዳና አንስተዋት ወደ ማዕከሉ አስገብተዋታል። ወደ ማዕከሉ ከገባች በኋላ በአጭር ጊዜ ከአእምሮ ህመሟ አገግማ በአሁኑ ጊዜ በተለያዩ ሥራዎች እያገለገለች ትገኛለች። እኚህ ደግሞ ግዛው ሞገሴ የተባሉ አዛውንት በዲፕሎማ ተመርቀው አዲስ አበባ በሚገኘው እርሻ ሰብል ውስጥ ለረጅም ጊዜ አገልግለዋል። በደረሰባቸው የአእምሮ ህመም ሳቢያ
ከ10 ዓመት በላይ ሳሪስ አደይ አበባ አካባቢ በጎዳና ላይ ኖረዋል። በአሁኑ ጊዜ በመቄዶንያ በሽመና ሥራ ክፍል ውስጥ በረዳትነት በመስራት ላይ ይገኛሉ። እንደምትሉት ሰው መሆን በቂ ነው። ሰውን ለመርዳት ሰው መሆን ያበራስ ሌላ ደልም ጅራይል እና ሁላችንም ኢትዮጵያውያን እንረዳዳ። በየሰፈራችን ያሉትን የአእምሮ ህመምተኞች ወድቀው ያሉ ማንም የሚረዳቸው የሌሉትን መቄዶንያንም እንርዳ፣ እነዚህንም ሰዎች በአካባቢያችን ያሉትን እንርዳ። ይህ ጎልማሳ ደግሞ ያሬድ የተባለ የአእምሮ ታማሚ ነው። የተገኘው ቀጨኔ መድኃኔዓለም አካባቢ በጅብ ተበልቶ መንቀሳቀስ አቅቶት ጎዳና ላይ ወድቆ ነበር። በአሁኑ ወቅት ግን ቁስሉ በሙሉ ድኖለት በመቄዶንያ ማዕከል ውስጥ ካሉት የአእምሮ ታማሚዎች ጋር ሕክምና እየተደረገለት ይገኛል። ሌክቸር ውድነህ ኃይለ ማርያም በነገሌ ቦረና ተወልዶ በጅማ ዩኒቨርሲቲ በከፍተኛ ማዕረግ በዲግሪ ከተመረቀ በኋላ በዚያ ዩኒቨርሲቲ ውስጥ በመምህርነት አገልግሏል። በመቀጠልም በአዲስ አበባ ዩኒቨርሲቲ ማስተርሱን አጥንቷል። ነርሲንግ ዲፓርትመንት ነው የገባሁት። ትምህርቱ አሪፍ ነው፣ ደስ ይላል፣ ኢንተረስቲንግ ነው በጣም በኢንተረስት እና ዲቮትድ ሆኜ ትምህርቴን በደንብ የተከታተልኩት። ከተመረኩ በኋላ ሰቃይ ስለነበርኩኝ እዛ ቆራሁኝ። 2 ዓመት አስተማርኩኝ። ከዛ በኋላ አዲስ አበባ ዩኒቨርሲቲ ገባሁኝ። ማስተርሴን በአዳልት ነርሲንግ ነው። እዛም 4 ነው ያመጣሁት። ተመለስኩ ወደ ጅማ ዩኒቨርሲቲ። የጤና እክል ገጠመኝ። ከዛን ሆስፒታል ገባሁኝ። ከዛን አንድ 3 ወር ነው 4 ወር ያህል ነው መሰለኝ የታከምኩት። 3 ወር 4 ወር ያህል ታከምኩኝ። ከዛ ወጣሁኝ ወደ አዲስ አበባ መጣሁ። አዲስ አበባ መጥቼ ጎዳና ላይ የተወሰነ ጊዜ ቆየሁኝ። መጠለያ የለኝም፣ መኖሪያ የለም፣ ምን የለም። በጣም አስቸጋሪ ነው የጎዳና ህይወት፣ ይከብዳል በጣም። ከዛ ተመልሼ ወደ ናዝሬት ሄድኩኝ። ናዝሬት ሄጄ የአጎቴ ልጅ ነበረች፣ እሷ ጋር ሄድኩኝ። ውድነህ በደረሰበት የአእምሮ ህመም ምክንያት ጎዳና ላይ ወጥቶ ለ2 ዓመታት ከቆየ በኋላ ወደ መቄዶንያ ማዕከል መጥቷል። በማዕከሉም በተደረገለት እንክብካቤና ሕክምና በአሁኑ ጊዜ ከበፊቱ በተሻለ ሁኔታ ይገኛል። በመቄዶንያ የሚገኙትንም የማታ ትምህርት የሚከታተሉ ሰራተኞችን በማስጠናት የበኩሉን ድጋፍ ወይም እገዛ ያደርግላቸዋል። ሼክ መኮ አወል በተለያዩ ሆቴሎች ከ17 ዓመታት በላይ በምግብ ማብሰል በተጨማሪም በንግድ ሥራ ተሰማርተው ሕይወታቸውን ሲመሩ የነበሩ ሲሆን በደረሰባቸው የአይን ሞራ ግርዶሽና የሽንት ውሃ ማስተላለፊያ ቱቦ ኢንፌክሽን ሳቢያ ሥራ መስራት ባለመቻላቸው ከፍተኛ ችግር ውስጥ ወደቁ። አይኔ ሞራ ነበረበት። ሞራ ሲጋረደው መግደው መዝቼ ገብቼ ታክሜ ድኛለሁ። ከአይኔ ውጭ ሰርጂካል የሚባል ዋሽንት ቱቦ የሚዘጋው በሽታ ነበረብኝ። በዚህ ምክንያት ስራ መስራት ተውኩ። እሱም ድኛለሁ አልሐምዱሊላህ። አሁን በመቄዶንያ ውስጥ በጉዳይ አስፈጻሚነትና በተለያዩ የሥራ ዘርፎች እያገለገሉ ይገኛሉ። ይህ ወጣት ደግሞ ሚኒሊክ ይባላል። ከ17 ዓመታት በላይ የአልጋ ቁራኛ ሆኖ በአእምሮ ህመም እየተሰቃየ ፈረንሳይ አካባቢ በሚገኘው የቤተሰቡ ቤት ውስጥ ይኖር ነበር። በአሁኑ ጊዜ በመቄዶንያ በተደረገለት እንክብካቤና የሕክምና እገዛ ከበፊቱ በተሻለ ሁኔታ ላይ ይገኛል። አረጋውያኑንና የአእምሮ ህሙማኑን እጅ በማስታጠብና በማስተናገድ እያገለገለም ይገኛል። አቶ ተከስተ ብርሃን መንክር ይባላሉ። በትምህርታቸው እስከ ማስተርስ በጀርመን ሀገር የተማሩ ሲሆን እንዲሁም በተለያዩ ክፍላተ ሀገራት በመምህርነት በሱፐርቫይዘርነት ጡረታ እስከሚወጡ ድረስ ሀገራቸውን አገልግለዋል። እንደጨረስኩ
ያው በተለያዩ ክፍላት ሀገራት ተዘዋውሬ ሰርቻለሁ። ከእነዚህም ውስጥ ለምሳሌ ጅማ፣ ሐረር፣ አርሲ፣ ጎንደር እንደዚሁ ደግሞ አዲስ አበባና አካባቢው ፔዳጎጂካል ስኩሎች ውስጥ ሱፐርቫይዘር፣ ዲሬክተር እና አስተማሪ ሆኜ አገልግያለሁ። በኋላ ድነው ተቆርጦ የነበረው አንድ እግራቸው ላይ አርቲፊሻል እግር እንዲሰራላቸው በማድረግ በአሁኑ ጊዜ በመቄዶንያ በእንግዳ ተቀባይነትና በአረጋውያን ኮሚቴ ውስጥ ከፍተኛ አስተዋጽኦ በማድረግ ላይ ይገኛሉ። በወቅቱ በዊልቸር ነበር የሚሄደው፣ መጸዳዳት አልችልም ነበር። እንግዲህ ይህን ችግሬን የመቄዶንያ አረጋውያንና የህሙማን መርጃ ማዕከል የአቶ ቢኒያም ባለቤት ሲስተር ሌኒ እግሬ ተቀጥሎልኝ አርቲፊሻል ገብቶልኝ ዛሬ ኢንማይ ካፓሲቲ ድርጅቱን ባለኝ አቅም ሁሉ ህዝብ ግንኙነት ክፍል ውስጥ የእንግዳ አቀባበል ዲፓርትመንት አገልግሎት እየሰጠው እገኛለሁ። ሚስስ ትባላለች። በአዲስ አበባ ኮልፌ ተወልዳ እስከ 8 የተማረች ሲሆን ወደ አረብ ሀገር በመሄድ ለ4 ዓመታት ሰርታለች። በደረሰባት የአእምሮ ህመም ሳቢያ ከ5 ዓመታት በላይ በተለያዩ አካባቢዎች በመንቀሳቀስ ለህብረተሰቡ ሰላም ጠንቅ ሆና ትኖር ነበር። የመቄዶንያ ሰራተኞችም ወደ መቄዶንያ ካመጧት በኋላ በተደረገላት ተከታታይ ሕክምና ከበፊቱ ህመሟ አገግማ በአሁኑ ጊዜ በመቄዶንያ በዕደ ጥበብ ሥራ በማገልገል ላይ ትገኛለች። ታምሩ አቦ ይባላሉ። በአናጺነት ሙያ ከ15 ዓመታት በላይ በተለያዩ መስሪያ ቤቶች ሰርተዋል። በብስጭትና በችግር ምክንያት ቀራኒዮ መድኃኔዓለም አካባቢ በጎዳና ላይ ወጥተው ይኖሩ ነበር። አስከፊ ነው፣ ያንገሸግሻል። ማታ ዝናብ ዶፍ ይወርዳል። እዚህ ላይ ደግሞ የልብሱ ጉዳይም ችግር ነው። ብዙ ስቃይ ደርሶብኝ በእኔም በለጠ እድሜ ጸጋውን ይስጠው ከቀራኒዮ መድኃኔዓለም አግኝቶ ከሃና ጋራ ይዞኝ መጡ። ሳምባ ቲቪ ይዞኝ ነበር። ቲቪ ይዞኝ 3 ቁጥር ተከታትዬ ቲቪውን 6 ወር ኮተቤ ጤና ጣቢያ ተከታትዬ ድኜ አሁን ናሴ ውስጥ ነው የዳንኩት። ይኸው ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እነሱም ጤናቸውን ይስጣቸው። ምግብም ሆነ ምንም ችግር የለም፣ ሕክምናም ሆነ ምንም ችግር የለም። ምንም የጎደለብኝ ነገር የለም። በአሁኑ ጊዜ ግን በመቄዶንያ ማዕከል ውስጥ በአናጺነት ሙያቸው ተሰማርተው በመስራት ላይ ይገኛሉ። ኮርኒስ ከሱ ጋር ነበር የምሰራው። ኮርኒስ እየሰራው ቆየውኝ። የወደቁትንም ደግሞ ትንሽ እኔ ከነሱ ስለምቻል እያነሳቸው ወንበር እዚህ ላይ ቁጭ በሉ እያልኩ ክብካቤ እያደረኩላቸው እገኛለሁ። ወጣት ደረጀ ቸሩ በሰሜን ሸዋ አንጾኪያ ገምዛ አካባቢ ተወልዶ እስከ 7ኛ ክፍል ተምሮ የዕደ ጥበብ ሥራ እየሠራ የራሱን ኑሮ ይመራ ነበር። በአእምሮ ህመም ምክንያት ከትውልድ ቀየው እንዴትና ወዴት ወደ አዲስ አበባ እንደመጣ ሳያውቀው በጎዳና እየኖረ ሳለ መኪና ገጭቶት በወደቀበት አጋዥ አጥቶ እግሩ አብጦ ይሰቃይ ነበር። የአካባቢው ሰዎች ለመቄዶንያ ባደረሱት ጥቆማ መሠረት የመቄዶንያ ሰራተኞችም ቦታው ድረስ በመሄድ ወደ ማዕከሉ ካመጡት በኋላ በተደረገለት ከፍተኛ ሕክምናና እንክብካቤ እንዲሁም ቤተሰባዊ ፍቅር በአሁኑ ጊዜ ግቢ ውስጥ በሹፍርና አገልግሎት ታካሚዎችን ወደ ሆስፒታል በማመላለስ አገልግሎት በመስጠት ላይ ይገኛል። አባ ሳሙኤል ተወልደው ያደጉት ድሬዳዋ ሲሆን እስከ 11ኛ ክፍል የተማሩት እዚያው ድሬዳዋ ነው። በትምህርታቸው ጎበዝ ስለነበሩ 12ኛ ክፍል አዲስ አበባ መጥተው ተምረዋል። አዲስ አበባ ዩኒቨርሲቲ ገብተው የተማሩት አባ ሳሙኤል ኩባ በመሄድ ለ5 ዓመታት ፖለቲካል ኢኮኖሚ በማጥናት አዳማ በሚገኘው ሳን ጆሴፍ ትምህርት ቤት ለ20 ዓመታት፣ ሴንትራል ኮሌጅ 3 ዓመት፣ ከዚያም ለ7 ዓመት ትርጉም በመስራት በአጠቃላይ ከ30 ዓመታት በላይ ሰርተዋል። ድንገት በዩሪክ አሲድ የታመሙት አባ ሳሙኤል እቤት መዋል ጀምረው
የቤት ኪራይ በማጣት ነበር መንገድ ላይ ወጡት። ጡረታ የሌለው የግል ስራም ለሕክምና አልሆናቸውም። ኢንጂነር ብርሃኑ እዚሁ አዲስ አበባ ፈረንሳይ አካባቢ ተወልደው የተማሩትም እዚሁ አዲስ አበባ ነው። ኩባም ሄደው የመማር ዕድል አግኝተው ለ7 ዓመት ሳይበር ማቴማቲክስ ያጠኑ ሲሆን ብዙም ሳይቆዩ ምስራቅ ጀርመን ሄደው ለ3 ዓመታት ምህንድስና አጥንተው እንደተመረቁ ትንባሆ ሞኖፖል በሚባል ድርጅት ለ10 ዓመታት፣ ጥቁር አንበሳ 15 ዓመታት፣ ግብርና ምርምር ለ3 ዓመታት፣ በአጠቃላይ ለ28 ዓመታት በሥራ ላይ ቆይተዋል። ኢንጂነር ብርሃኑ ትዳር ጀምረው ሚስታቸው ነፍሰ ጥሩ ሆና ለመውለድ ሆስፒታል ገብታ ነበር። ነገር ግን በሕይወት መመለስ አልቻለችም። ታዲያ ኢንጂነር ብርሃኑ ይህንን ችግር መቋቋም አልቻሉም። በከፍተኛ ጭንቀት አእምሯቸው ተነክቶ ጎዳና ወጡ። ለ3 ዓመታት በጎዳና ላይ የተለያየ በደሎችን ካሳለፉ በኋላ የመቄዶንያ ሰራተኞች በደረሳቸው ጥቆማ መሰረት ወደ ማዕከሉ በማምጣት ንጹህ መኝታ፣ ሕክምና፣ ቤተሰባዊ ፍቅር በመስጠት በአሁኑ ሰዓት ኢንጂነር ወደ ቀድሞ ጤንነታቸው ተመልሰው ማዕከሉን በተለያዩ ስራዎች እያገለገሉ ይገኛሉ። ሙሉጌታ በንግድ ሥራ ላይ ተሰማርቶ ይሠራ ነበር። መተማ በልብስ ንግድ ሥራ ላይ እያለ ጋሪ ተገልብጦ ጀርባው ላይ ጉዳት ደረሰበት። ከዚያም አንድ ቀን ሽንት ቤት ለመጠቀም ሲገባ ሲሚንቶ ተገልብጦ ሰውነቱ ሙሉ ይጎዳል፣ ይላጣል። የሰውነቱ ቁስል ቶሎ ሕክምና ባለማግኘቱ ኢንፌክሽን ስለፈጠረበት ወደ አዲስ አበባ መጥቶ ሕክምና ቢጀምሩም እጁ ላይ የያዘው ገንዘብ አልቆ ጎዳና ሙሉጌታ ወደ ማዕከሉ ገብቶ በተደረገለት ሕክምና በጥቂት ቀናት ውስጥ ከቁስሉ ስቃይ ተገላግሎ በአሁኑ ሰዓት በጥሩ ጤንነት ላይ ይገኛል። በማዕከሉም በሚገኘው የእጅ ሥራ ክፍል ውስጥ የበኩሉን በማገልገል ላይ ይገኛል። ይስማው ተወልዶ ያደገው ጎንደር ሲሆን አዲስ አበባ መጥቶ በየዳ ቤት ተቀጥሮ ይሰራ ነበር። አንድ ቀን ቢልቦርድ ለመስቀል ላይ በወጣበት ጊዜ ኤሌክትሪክ ኮንታክት አድርጎ በሰውነቱ ላይ ከባድ ጉዳት አደረሰበት። ይስማው የካቲት 12 ሆስፒታል ገብቶ ሕክምናውን ሲከታተል ቆይቶ 2 እጆቹንና 1 እግሩን ያጣል። የመቄዶንያ በጎ ፈቃደኞች ይስማውን ወደ ማዕከሉ በማምጣት ሰው ሰራሽ ድጋፍ በማሰራት ይስማው በአሁን ሰዓት እንደ ማንኛውም ሰው ከቦታ ቦታ መንቀሳቀስ ችሏል። ጢሞ ይባላል። ለ7 ዓመታት ያህል ፀሐይና ዝናብ እየተፈራረቀበት አውቶቡስ ተራ አካባቢ ይኖር የነበረ የአእምሮ ህመምተኛ ነበር። በአሁኑ ጊዜ በመቄዶንያ ግቢ ውስጥ የአቅመ ደካሞችን ዊልቸር በመግፋት አዛውንቶችን በማገዝና የተለያዩ ሥራዎችን እየሠራ ከስቃዩ ተፈውሶ በደስታ እየኖረ ይገኛል። መርጊያ አየር ጤና አካባቢ ጎዳና ላይ የሚኖር የአእምሮ ታማሚ ነበር። ለዓመታት ጎዳና ላይ ያገኘውን እየጠጣና እየተመገበ ይኖር የነበረ ሲሆን ማንም ችግሩን ቀርቦ ሳያናግረው ዓመታትን ብቻውን በስቃይ የቆየ የአእምሮ ታማሚ ነው። የመቄዶንያ ሰራተኞች ወደ ማዕከሉ በማስገባት ባደረጉት የአእምሮ ሕክምናና እንክብካቤ መርጊያ በአሁኑ ሰዓት ሙሉ በሙሉ ጤንነቱ ተመልሶ የማዕከሉን ችግኞች በመንከባከብ ላይ ይገኛል። ስሙ እንዳለ ይባላል። ለዓመታት ዝናብና ፀሐይ የተፈራረቀበት ዝዋይ አካባቢ
መንገድ ላይ ይኖር የነበረ የአእምሮ ህመምተኛ ነው። እንዳለ በሚተኛበት ቦታ ላይ ሽንትና ሰገራውን ስለሚጸዳዳ ብዙ ሰው ቀርባ ይረዳው ነበር። ወደ መቄዶንያ ገብቶ በተደረገለት ሕክምናና እንክብካቤ ግን አሁን ከአእምሮ ህመም ድኖ በማዕከሉ ውስጥ ማንኛውንም ስራዎች እያገለገለ ይገኛል። ሐዋሳ አጀሎ ትውልድና እድገቱ አርባ ምንጭ ሲሆን የሁለተኛ ደረጃ ትምህርቱን የሚያጠናቅቀው በዚሁ ከተማ ነው። በከፍተኛ የኩላሊት ህመም ሳቢያ ለ3 ዓመታት ያክል የአልጋ ቁረኛ ሆኖ በቤት ውስጥ ተወስኖ ለመቅረት ተገዷል። ስለ መቄዶንያ መረጃ ካገኘ በኋላ ያለበትን ሁኔታ ለማዕከሉ በማሳወቁ በአፋጣኝ 640 ኪሎ ሜትር ያለበት ድረስ ሰው በመላክ ወደ ማዕከሉ እንዲገባ ተደርጓል። በጥቁር አንበሳና በኮሪያ ሆስፒታሎች ከተደረገለት ከፍተኛ ተከታታይ ሕክምናና ልዩ ድጋፍና እንክብካቤ በኋላ ለውጥ እያገኘ የመጣው ሐዋሳ አጀሎ በመጨረሻም ወደ ሙሉ ጤንነቱ ሊመለስ ችሏል። እዚህ ቦታ የእግዚአብሔር መገኘትም አለ። እዚህ ቦታ የሚመጣ ሰው በጤናም መታከም ብቻም ሳይሆን እግዚአብሔርም ይረዳል እና ምክንያቱም የተጎዱ ሰዎች ናቸው እዚህ ቦታ የሚመጡ መታከም አቅም የሌላቸው አልጋ ላይ የወደቁ ጎዳና ላይ ያሉ ሰዎች አባታችን ቢኒያም በለጠ እዚህ ቦታ አምጥቶ አሳክሞ እግዚአብሔር ከሱ ጋር ያለው አምላክም ይረዳቸዋልና እኔ ከዚህም በፊት ቢኒያምን ባላገኘው ከአፈር በታች ነበረ መሆን ያለብኝና ቢኒያም በለጠ እናቴ ኢሌኒ ወንድሜ ማሞ ተሸክሞኝ ረዱኝ፣ አገዙኝ፣ አሳከሙኝ። ህይወት አግኝቼ ጤና አግኝቼ ሰው ሆኜ አሁን እዚህ ማዕከል ላይ በምንድነው መርዳት የሚችለው ብዬ ተነጋግሬ አባቴ ቢኒያም ከእናቴ ኢሌኒ ጋር በመነጋገር ትምህርት መማር እንዳለብኝ ነው ያመቻቹኝ እና በመጀመሪያ ዲግሪ አካውንቲንግ ኤንድ ፋይናንስ ተምሬ 3 ዓመት ተምሬ በዲግሪ ከተመረኩ በኋላ እዛው ፋይናንስ አካባቢ ስራ መስራት እንድችል አመቻቹኝ። ስራ ፋይናንስ ላይም ውጪ ፈንድራይዚንግ ገቢ ማሰባሰቢያ ውጪ ወጥቼ በዛ በተማርኩት ሙያ እየሰራው አካውንቲንግ ኤንድ ፋይናንስ ሁለተኛ ዲግሪን ማስተርሰን ጨርሻለሁ። አሁን አርባ ምንጭ ከተማ አስተዳደር ንግድ ኢንዱስትሪ የንግድ ሬጉሌሽንና ኢንስፔክሽን ዳይሬክተር ነኝ። ቢኒያምን በጣም አመሰግናለሁ። እናቴ ኢሌኒንም በጣም ችግሬን ተካፍላ በችግሬ ወቅት በመከራዬ ወቅት ልብሰን ጨርቀን ብቻዋን እያጠበች ሰው አርጋኝ ልዩ ክፍል እየሰጠች እየረዳችኝ ሰው አድርጋኛለች። እልዬ አመሰግናለሁ። በጣም ቢኒ አባቴ ነህ፣ እወድሃለሁ። መቄዶንያ የበጎ አድራጎት ማህበር አረጋውያንንና የአእምሮ ህሙማንን ከወደቁበት ጎዳና ላይ በማንሳት አስፈላጊውን እንክብካቤ በማድረግ ሕክምና፣ ምግብ፣ መጠለያ፣ አልባሳት እንዲሁም ቤተሰባዊ ፍቅርን በመስጠት አስፈላጊውን እንክብካቤ እያደረገ ይገኛል። አዲስ አበባ ዋናው ማዕከል እንዲሁም በክልል ከተሞች ደሴ፣ አዳማ፣ ድሬዳዋ፣ ሐረር፣ ኤሌባቡር፣ ጋምቤላ፣ በኬ፣ መቱ፣ ኮረም፣ ጅማ፣ አድዋ፣ አምደ ወርቅ፣ አርባ ምንጭ፣ ሐዋሳ፣ አምቦ፣ አዲስ ዘመን፣ ባህር ዳር፣ ላሊበላ፣ ሰቆጣ፣ ደብረ ማርቆስ፣ ጎንደር፣ ሻሸመኔ፣ አሶሳ፣ ሰመራ፣ ጻድቃኔ፣ ያቤሎ፣ ቀብሪ ዳሃር፣ ሞያሌ፣ አዲግራት፣ ኮንሶ፣ ምንጃር፣ ውጫሌ፣ ደባርቅ፣ መቂና ዲላ ወራቤን ጨምሮ በ45 ከተሞች
ከ8000 በላይ የሚሆኑ ሰዎችን ከጎዳና በማንሳት እያኖርን እንገኛለን። በመገንባት ላይ ያሉ ህንፃዎች አዲስ አበባን ጨምሮ ሻሸመኔ፣ ምንጃር፣ ደብረ ማርቆስ፣ ላሊበላ፣ መቱ፣ ሶዶ፣ ባህር ዳር በቀጣይም በሌሎች የሀገሪቱ ከተሞች በመስራትና የቅርንጫፎቹን ቁጥር ወደ 250 ከፍ ለማድረግ ክልል ከተሞች ካርታ ተቀብለን በእንቅስቃሴ ላይ እንገኛለን። መቄዶንያ በየቀኑ 2.5 ሚሊዮን ብር በላይ የሚጠጋ ወጪ ያለበት ሲሆን አስተዳደራዊ ወጪያችን 3% ብቻ ነው። አጠቃላይ ወጪያችን ግን ከዕለት ወደ ዕለት እየጨመረ ይገኛል። መቄዶንያ ይህንን ሥራ የሚያከናውነው ያለምንም የውጭ ሀገር የገንዘብ ድጋፍ በሀገር ውስጥ ባሉ በጎ አድራጊ ኢትዮጵያውያን ብቻ ነው። በጎዳና ላይ የወደቁ ሰዎችን ዕለት ዕለት በማንሳት አስፈላጊውን አገልግሎት የመስጠት ሥራውን አጠናክሮ ቀጥሏል። አዲስ አበባ በሚገኘው ማዕከላችን እጅግ ዘመናዊ ሆስፒታልና ምቹ የአረጋውያን መኖሪያ ሕንፃ 15 ወለሎች ያሉትና 3600 ካሬ ሜትር ቦታ ላይ ያረፈ ለሕክምና ብቻ 1200 አልጋዎች ያሉት 5000 ሰው የሚይዝ አዳራሽ ለ120 መኪኖች የማቆሚያ ስፍራ ያለው ባለ 7 ግዙፍ ሊፍት ለአካል ጉዳተኞችና ለአቅመ ደካሞች ምቹ የሆነ ግዙፍ ሕንፃ በከፍተኛ ፍጥነት ሌት ከቀን እየገነባን ሲሆን በአሁኑ ሰዓት የፊኒሺንግ ሥራ የሚቀረው ሲሆን የፊኒሺንግ ሥራ ለማጠናቀቅና ማዕከሉ እየሰጠ ያለውን አገልግሎት አድማሱን በማስፋት ለብዙሃን ለማድረስ በመቄዶንያ የዩቲዩብ ቻናል እንዲሁም በሌሎች ሚዲያ የዩቲዩብ ቻናል የገቢ ማሰባሰቢያ የቀጥታ ስርጭት እየተደረገ ይገኛል። ከተለያዩ የሃይማኖት ተቋማት የመጡ እንዲሁም የኪነ ጥበብ ሰዎችና የሚዲያ ባለሙያዎች መድረኩን በማድመቅ ለጋሾችን በማበረታታት ላይ ናቸው። እርሶም ፕሮግራሙን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ እርሶም የበኩሎን ያግዙ። አሁንም ከስር ከስር ሰዎችን እያኖርንበት በአሁኑ ሰዓት ሰዎች ከጎዳና ተነስተው እስከ 2ኛ ፎቅ ድረስ በመግባት እየኖሩበት ይገኛል። በዚሁ በማዕከሉ የሚገኙ የፋይናንስ ቢሮ፣ የእህል መጋዘን ስቶሮች፣ የዕቃ ስቶሮች፣ የኮንስትራክሽን ስቶሮች፣ ዳቦ ቤት፣ ወፍጮ ቤት፣ ትልልቅ ኪችን ቤቶች፣ ቴብል ቴኒስ፣ ስዕል ቤት፣ ላይብረሪ መቄዶንያ አገልግሎት እየሰጣቸው የሚገኙ ተገልጋዮችና የሚሰጣቸው አገልግሎቶች ከብዙ በጥቂቱ በአሁኑ ሰዓት አዲስ አበባ ያለው ማዕከሉን ጨምሮ በአጠቃላይ በሁሉም ማዕከላት ዳይፐር የሚጠቀሙ ተገልጋዮች በተለያዩ ክፍሎች ከ3000 በላይ ሲሆን እነዚህ ራሳቸውን ችለው መጸዳዳት የማይችሉ አረጋውያንና በተደራራቢ ችግር ምክንያት ራሳቸውን የማያውቁ የአእምሮ ህሙማንና የአእምሮ እድገት ውስንነት ያለባቸው ወጣቶች እንዲሁም ጎልማሶች ናቸው። በዳይፐር ላይ የሚኖሩ ሰዎች የ24 ሰዓት አገልግሎት የሚሰጣቸውና በዳይፐር ላይ ያሉ ሰዎች የሚደረግላቸው እንክብካቤና ድጋፍ በቀን ከ3 እስከ 4 ጊዜ ዳይፐር መቀየር፣ ምግብ መመገብ፣ የማይቋረጥ የሕክምና አገልግሎት መስጠት፣ ገላቸውን ማጠብ፣ ጥፍራቸውን መቁረጥ፣ አልባሳቸውን ማጽዳት፣ ምኝታቸውን ማንጠፍ፣ ማደሪያ ክፍላቸውን ማጽዳት፣ ሕክምና ቦታ መውሰድ፣ እንዳይወድቁ መጠበቅ፣ አልጋ ላይ ለረጅም ጊዜ በመተኛት ገላቸው እንዳይቆስል ማገላበጥ፣ ሌሎች አስፈላጊ የሆኑ እንክብካቤዎችን ቀንና ሌሊት እናደርግላቸዋለን። የተለያዩ የአካል ጉዳት ያለባቸው በዊልቸር በወከርና በክራንች የሚንቀሳቀሱ ተገልጋዮች ያሉ ሲሆን የአካል ጉዳት ያለባቸው ተገልጋዮች የሚሰጣቸው አገልግሎት ያለባቸውን ችግር በማገናዘብ ሲሆን እነዚህም እንክብካቤና ድጋፎች መመገብ፣ ማጽዳት፣ አመቺ መኝታና መጸዳጃ ቦታ መስጠት፣
ተገቢውን የአካል መደገፊያ መሳሪያዎችን መስጠት፣ የሚንቀሳቀሱባቸውን ቦታዎች አመቺ ማድረግ፣ ማየት የሚፈልጉትን ቦታዎች ከተንከባካቢዎች ጋር በመውጣት ፍላጎታቸው እንዲሟላ በማድረግና በማንኛውም እድል እኩል ተሳትፎ እንዲኖራቸው ይደረጋል። በማዕከላችን ከ3000 በላይ የአእምሮ ታማሚዎች ድጋፍና እንክብካቤ እየተደረገላቸው ይገኛሉ። መቄዶንያ ልዩ ትኩረት ሰጥቶ በተለየ መልኩ የሚሰራው ሕክምና ላይ ሲሆን የተደራጀ የሕክምና አገልግሎት የሚሰጥ ክሊኒክ ያለው ከመሆኑም በተጨማሪ ከሁሉም የመንግስት ሆስፒታሎች ጋር በጋራ በመስራት ማንኛውም የሪፈራል ሕክምና ለቤተሰቦቹ እንዲሰጥ ያደርጋል። በተጨማሪም ከፍተኛ አቅም ያላቸው የግል ሆስፒታሎች ጋር በመተባበር በከፍተኛ ወጪ እንዲታከሙ ይደረጋል። በርካቶችም እስከ ውጭ ሀገር በመላክ ከፍተኛ የተባለውን ሕክምና እንዲያገኙ አድርጓል። የጤና ችግር ያለባቸው ቤተሰቦች ከሚሰጣቸው ልዩ እንክብካቤ ውስጥ ዋነኛው ጥራቱን የጠበቀና ተመጣጣኝ ምግብ ሲሆን በቀን ከ2000 በላይ ሊትር ወተት በየቀኑ ተደራሽ ይደረጋል። በተጨማሪም ሾርባ፣ አጥሚት፣ እንቁላል፣ ስጋ፣ አትክልት፣ ፍራፍሬና ለተጎዱት ኢንሹር ይቀርብላቸዋል። መቄዶንያ የበጎ አድራጎት ማህበር በአዲስ አበባና በሌሎች ማዕከላቱ ከ3000 በላይ አረጋውያንን እየተንከባከበ ይገኛል። አረጋውያን በማህበረሰቡ ውስጥ የለመዱት መልካም እሴቶች ሳይጓደልባቸው ንጹህና የተመጣጠነ ምግብ፣ ንጹህ መኝታና ማረፊያ፣ የተሟላ አልባሳት፣ የተሟላ ሕክምና፣ በቂ መዝናኛና አስፈላጊውን እንክብካቤና ፍቅር በመስጠት ያለ ስጋት መርጠው የሚኖሩበት የእረፍትና የመጦሪያ ቤታቸው ነው። አረጋውያን ትልቅ ክብር ተሰጥቷቸው መብታቸው ተጠብቆ የሚኖሩ ሲሆን ገንዘብ ተመድቦ ሃይማኖታዊ፣ ማህበራዊና የግል ፍላጎታቸውም ጭምር ይሟላላቸዋል። በዚሁ በአዲስ አበባ ማዕከል የሚገኙ ቆራቢ የእናቶች ክፍል፣ የመነኮሳት እናቶችና የአባቶች ክፍል፣ ዶክመንተሪ ማሳያ ክፍል፣ ህትመት ቤት እንዲሁም ኤስኤምኤስ ሾርት ኮድ ሴንተር በሁሉም የመቄዶንያ ቅርንጫፎች አዳራሽ ውስጥ ሰርግ፣ ልደት፣ መልስ፣ ክርስትና፣ ምርቃት፣ የሙት መታሰቢያና ሌሎች ዝግጅቶች በመቄዶንያ አዳራሽ ይደረጋሉ። በሺህ የሚቆጠሩ የአልጋ ቁራኛ የነበሩ ሰዎች ድነው ተንከባካቢ፣ ሹፍርና፣ ኮንስትራክሽን፣ ጥበቃ፣ ጽዳት፣ ምግብ ቤት፣ ህትመት ቤት፣ ወፍጮ ቤት፣ ስቶር ቤት ላይ ዕደ ጥበብና ሸማ ክፍል፣ ልብስ ስፌት ክፍል፣ የእንጨት ሥራ ማሽን ክፍል፣ ፀጉር ቤት፣ ሜንቴናንስ ክፍል፣ ጋራጅ ሥራና ጫኝ አውራጅ መስራት ላይ ይገኛሉ። የተገልጋዮችን መንፈሳዊ ፍላጎት ለማሟላት ሲባል የኦርቶዶክስ እምነት ተከታዮች ኢትዮጵያ በሚገኙ አብያተ ክርስቲያናትና ገዳማት በማቁረብ በማመንኮስ በተጨማሪም ኢየሩሳሌም ተሳልመው እንዲመጡ ማድረግ ተችሏል። የእስልምና እምነት ተከታዮች ኡስታዝ ቀጥሮ ቁርአን እንዲማሩ በማድረግ ግቢ ውስጥ መስጊድ በመገንባት እንዲሰግዱ ማመቻቸትና መካ መዲና ሄደው ሐጂ እንዲያደርጉ አመቻችቷል። እንዲሁም የፕሮቴስታንት እምነት ተከታዮች በህብረት በመሆን የአምልኮ የጸሎትና የዝማሬ አገልግሎት ያከናውናሉ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ብዙ የሃይማኖት አባቶች፣ የመንግስት የሥራ ዋና ዳይሬክተሮች፣ ማኔጅመንቶች፣ ሰራተኞች፣ አርቲስቶችና ሌሎችም ግለሰቦች ድጋፍ አድርገዋል።
የቴሌብር የንግድ ባንክና የሁሉም ባንኮች የሂሳብ ቁጥራችን 7979 ነው። አሁን ይርዱ። ሁላችንም ይህን ሰውነትን ማዕከል ያደረገን ተቋም እንርዳ፣ እናግዝ። ሰውን ለመርዳት ሰው መሆን በቂ ነው።